አዎ በአለም ተከትሎ ምን መገባው አመጋገብ አለ ስጋ በተለይ በስፋት እንመገባለን በቀንድ ከብትም አንደኛ ነን ጭራሽ በአህያም አንደኛ ሆነናል አዎ ሰሞኑን የወጣውን ሪፖርት እያየሁኝ እንደው ትንሽ ነገር ይዮ በማህበራዊ ሚዲያ ላይ ለስላቅ ዋለ እንጂ እንግዲህ በአህያ ብዛትም አንደኛ ነን ተብሏል ስለ አህያ ባለፈው እንስተናል እጅግ በጣም የተከበረች እንስሳ ናት አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አህያን ነው በአህያ ነው የሄደውና አህያ ብዙ ትሁት ናት ታዛዥ ናትና ከዛ አንፃር እንደው መብዛታቸውም አገልጋይ ናቸው በአጠቃላይ እንደው የሚለፋ ሰው እንደ አህያ ነው የሚለፋው አይደል ከዛ ደግሞ ይወገራል ብዙ ጊዜ ይመታል ቴንኪው አይባልም እናመሰግናለን ከመባል ይልቅ ጫናና ድብደባው ነው የሚበዛበትና ለዚህ ይመስላል አህያ በክርስቶስ የተመረጠችው መቀመጫው ያደረጋትም ለዚህ ይመስላል እንግዲህ ዛሬ ዋናው ነጥባችን ነገ በዓል ነውና ስለ በዓል አመጋገባችን ሲነሳ ስጋ አብሮ ይነሳል እኛ ኢትዮጵያን ቀደም ሲል እንዳልኩሽ በቀንድ ከብትም ሀብታም ነን በብዙ ነገር ግን ስጋን እንደምናስበው ያል ተመጋቢውን ይመስለናል ግን አይደለንም ከአፍሪካ ሀገራት ጋር ስንነጻጸር ይሄን እንግዲህ አው ታሪም ስጋን ብቻ ሳይሆን አመጋገባችንም ራሱ በዓለም አቀፍ ይሄ ጤና በዓለም የጤና ድርጅት ዴፊኒሽን ትርጓሜ መሰረት እኛ ኢትዮጵያ ውስጥ ምግብ እየበላን አይደለም ማለት ይቻላል በተለይ ቀደም ሲልም ያበሻ ዶሮና የፈረንጅ ዶሮ በምን ሚል ነገር ማለት የትኛው የተሻለ ነው በሚል አንድ ንጽጽር ተመልክቼ ነበርና እዛ ላይ ምን እንዲለው በዶሮን እንቁላልና ዶሮን ራሱ በአግባቡ እየተመገብ ነው አይደለም ምክንያቱም ያበሻ የተሻለ ነው በሚል ያበሻ ዶሮ ደግሞ ወይም ያበሻ እንቁላል ብዙ ብዛት የለውም ለምሳሌ ያበሻ ዶሮ በወር በአመት ከ30 እስከ 60 እንቁላል ነው የምትጥለው የፈረንጅ ዶሮ ግን እስከ 300 ድረስ ይመጣል አቅም አላቸው በርግጥ አስተዳደጋቸው ያበሻ ዶሮዎች ጭረው ነው ፋችረው ነው የሚበሉት ዶሮ ደግሞ የሰጠውን ነው የሚሰጠው ምክንያቱም ሰላጣ ከሰጠሽው የሚሰጠው ማዕድን አለ አትክልት ከሰጠሽው የሚሰጠው ማዕድን አለ ከዛ አንፃር ስጋቸው ጣፋጭ ነው ይሄ በሳይንስም የተደገፈ ነው ያበሻ ዶሮ በጣም እንደሚጣፍጥና እንዳልሹ አንመገብም እንዴት መሰለህ ለምሳሌ ምግቡ እንኳን ቢኖር እንዴት መመገብ እንዳለብን አናቅም አንድ ቀልድ የሚመስል ግን ቁም ነገር ልንገርህ አንድ ጊዜ የሼፎቹ ውድድር በዓለም አቀፍ ደረጃ ተዘጋጀና ኢትዮጵያዊ ሼፍ ተወዳደረ እና የሁሉም ምግቦች ተቀመሰና አበሻው ጋር ሲደርስ የውድድር ዳኛው ምን አለው እድሜህ ስንት ነው 45 ነው አለ ሼፉ ተወዳዳሪው ማለት ነው እድሜ ስንት ነው 45 ነው 45 አመት ሙሉ በተለይ ደግሞ ነፍስ ካወቅ በኋላ ራስህ አብስለ መመገብ ከጀመርክ በኋላ አሁን እንደሰራው ለውድድር እንዳቀረብከው አይነት ምግብ ነው የምትመገበው አዎ እስከዛሬ ምንም ምግብ እንዳልበላህ ልነግርህ ወዳለሁ አለው ለምንድነው አበሳሰሉ ላይ በብዛት ኒውትሪሽናል ቫልዩን አሳጥተን አብስለ ነው ከለሩ ለቆ ምን ብሎ ሆድ ለመሙላት ያህል ብቻ ነው ምንበላው ስለዚህ ምግብ እየበላን አይደለም ቢኖረን እንኳን በተለይ በፋይበር የበለጸጉ ምግቦች ጤፍ ነው መሳሰሉ አሉን አይረን አለ በፋይበር የበለጸገም ጭምር ነው አይፈተግም ስንዴን እንኳን ፈትገን ነው የምንጠቀመው አንደኛ አድካሚ ነው ጊዜ ይወስዳል ምናምን ግን ይሄ አመጋገብ ስርዓታችን እንዳልሽው ትክክልም አይደለም አሁን ምናልባት በአጠቃላይ ደግሞ ይሄ በፋብሪካ ውስጥ የተቀነባበሩ ምግቦችም ችግር አላቸው ነገር ግን ጤፍን የመሰለ በፋይበር የበለጸገ ምግብ አለን ግን እሱንም ደግሞ በአንድ መልክ ነው በእንጀራ ብቻ ነው ነጮቹ በኬክም በምንም እየሰሩት ነው ያሉት አሁንም እዚህ ከተማ ውስጥ ትንሽ የተለመደ ነገር አለ የጤፍ ፓስታ ይቻለው የጤፍ ኬክ አይቻለው የጤፍ ቦምቦሊኖም እየመጣ ነው አብዛኛውን ጊዜ አሁን ግን በደንብ አልተስፋፋም አልተለመደም በተለይ በሀገራችን ኢትዮጵያ ስጋን በተለያየ ወደ ዋናው ነጥብ ስመለስ ማለት ነው ስጋን በተለያየ መንገድ እንመገባለን በጥሬ ሊሆን ይችላል በስሎ ልንመገብ እንችላለን በርካቶች ኢትዮጵያውያን ስጋን በደንብ እንደሚመገቡ ነው የሚሰማቸው ነገር ግን እውነታው ይሄ አይደለም በቅርቡ የተደረገ አንድ ጥናት እንደሚያሳየው ከሆነ ኢትዮጵያውያን ዝቅተኛ መጠን ያለው ስጋ ከሚመገቡ ዜጎች መካከል ቀዳሚ እንደሆንን ነው መረጃው የሚያሳየው ምንድነው ያው አንደኛው ሊሆን የሚችለው በየማስበው አፍሪካን አንድ ጊዜ እግር ኳስ አስጨፋሪዎቹ አቼኖና የቡናና ጊዮርጊስ ለክለብ ጨዋታ ወደ ክፍለ ሀገር ሄዱ ወደ አፍሪካ ሀገራት ሄዱና ሌላው ሀገር ላይ ሲናገሩ የውሻ ምናምን የሌሎች እንስሳት ስጋ እንደ ምግብነት ይቀርባል አንዱ ምናልባት እኛ ምን መርጠው ነው ምን በላው መርጠን ነው የዝንጀሮ ስጋ ሁሉ እንደሚቀርብ ሰምቻለሁና እኛ ግን መርጠን ነው ምን መገበው ማለት አንደኛ በሃይማኖትም ሁለተኛ ደግሞ ይሄ ባህላችንም ይወስናል ከዛ አንፃር ሊሆን ይችላል ብዬ ገምታለሁና እንግዲህ በመካከለኛ ኑሮ ደረጃ ላይ የሚገኙ ኢትዮጵያን በአመት 7 ኪሎ ግራም ስጋ ብቻ ነው የምንመገበው ደግሞ በአለም ሲሆን ነው የምንመገበው ብዙዎቻችን ያው ከጤና አንፃር እንትን ሊኖረው ይችላል ግን ብዙዎቻችን
በመካከለኛ ኑሮ ላይ ያሉ ሰዎች ሁላ ናቸው በአመት 7 ኪሎ ግራም ብቻ ስጋ የሚመገቡት። ይሄ ደግሞ በአፍሪካ ደረጃ ሲታይ በታችኛው ደረጃ እንኳን ሲታይ በጣም ዝቅተኛ ነው ተብሎ የሚታሰበው። ሩዋንዳያን 8 ኪሎ፣ የናይጄሪያ ዜጎች ደግሞ 9 ኪሎ ግራም ስጋን ይመገባሉ። ከኛ የተሻሉ ናቸው። ከኛ የተሻለ ግን በቁም ከብትም ራሱኛ ከአፍሪካ አንደኛ ነን። የኬንያና የሱዳን ዜጎች ደግሞ ከኢትዮጵያን ከፍ ያለ የስጋ መጠን እንደሚመገቡ ተጠቅሷል። በመንግስት ድርጅት ውስጥ ተቀጥሮ የሚሰሩ 46 የሚሆኑ በተለይ ጥናት የተደረገባቸው ሰዎችም አሉና እንግዲህ ጾም ካልሆነ በስተቀር በየዕለቱ ስጋ ብመገብ ደስ ይለኛል የሚሉ የተለያየ ተቋማት ሰዎች አሉ። በተለይ አቅም ጉዳይ ካልሆነ በስተቀር ከዋጋም ጋር ተያይዞ ስጋ ብዙ ጥቅሞች አሉት። እንደምናነሳው በርካታ በተለይ ከፕሮቲን ጋር በተያያዘ የሚነሳ ነገር እንዳለ ሁሉና በአብዛኛው በዓል ሲሆን ነው የምንመገበው። ስጋ ለአንጀታችን የሚሰጠውም ጥቅም አለ። አስገራሚ ጥቅሞችም አሉት ለጤንነታችን። በተለይ አንዳንድ ከጥንቃቄ ጋር ካልሆነ ስጋ በጣም ጠቀሜታ አለው። ለምሳሌ ፍላጎታችን ብዙ ጊዜ የሚመገብም ዝቅተኛ ከመሆኑ የተነሳ የዋጋው ሁኔታ ቢርቅም ብዙዎቻችን ግን ስጋ አፍቃሪ ነን። አዎ ገበታችን ላይ እንደውም ስጋ ከሌለ የተመገብን የማይመስለን ሁሉ አለን። በተለይ አበሻ እንደዛ ነው አብዛኛው ማለት ትችላለህ። እንዳልከው አቅማችን እየገደበን ካልሆነ በስተቀር ሽሮን እኮ ለመብላት ብዙ የምንቸገር ሰዎች አለን እና እንደዛም ሆኖ ምንም እየበላን አይደለም ነው እየተባለ ያለው። በጥናቱ እንግዲህ እኛ ኢትዮጵያም ብዙ እንደማንመገብ ነው። በቅርቡ እንግዲህ በሸማቾች ከ460 እስከ 520 ብር እንዲሸጥ 1 ኪሎ ስጋ ተመኖቶለታል። ያው በተለያዩ በግል አካባቢ ደግሞ የተለያዩ ዋጋ ይኖራል። መንግስት ግን ከ460 እስከ 520 ብሏል። ከወዲሁ እንግዲህ በዓልን ስጋ ዘውትረን ስለምንመገበው እንደው ትንሽ ነገር ስለ ስጋ እንናገር ብለን ነው። አዎ ሌላው ደግሞ ቅድም ያነሳ ነው ጥንቃቄውም እንዳይለየን እንግዲህ ወደ 2 ወር ለሚጠጋ ጊዜ 55 ቀናትን ስጋ አልተመገብንም። አብዛኞቻችን እንግዲህ በጾም ወቅት ከነዚህ ነገሮች እንርቃለን። የጾሙም አንዱ ትርጉሙ ከነዚህ የድሎት ከሚመስሉ ምግቦች በመራቅ ሰውነትን በማድከም ክርስቶስ 40 ቀንና 40 ሌሊት የጾምበትን የሁዳዴ ጾምን ለማሰብም ጭምር ስለሆነ ቀጥታ ከ2 ወር ተለያይቶ ከቅባት ከወተት ከስጋ ተለያይቶ የቆየን አንጀት ወይ ሆድ በቀጥታ በቅባት የበዛበት ምግብ ስናገናኘው የሚፈጥረው ችግር ስለሚኖር ሁላችሁም እንግዲህ የአራት አይን አድማጮች መላ ኢትዮጵያውያን አመጋገባችንን እንደው ቀስ ብናደርግ ደስ ብሎን በዓሉን እንድንውል ሆስፒታል እንዳንሄድና በዛ በህመም ውስጥ እንዳናሳልፍ አደራ እንላለን። በተለይ በዓልን ተያይዞ አንዳንድ ጊዜ ደግሞ ከአጥንት ጋር ምናምን በተያያዘ ጠንቀቅ ማለት ያስፈልጋል። ምክንያቱም እንዳልሹም ጾሙ የቆየ አንጀት ነው። ብዙ ጥንቃቄዎች ያስፈልጋሉ። ከዚህ አንጻር ከእሳት ጋር ተያይዘውም ስራ ስንሰራ በዓል ነው። አሁን ሴቶች ከሰል በርካታ ነገሮችን ይጠቀማሉ። እንግዲህ የእሳት አደጋ ስንሰማ በአመት በርካታ የእሳት አደጋዎች ተከስተዋል ከዚህ በፊትም። አሁን ደግሞ ይህ ጥንቃቄ የሚያስፈልግበት ጊዜ ነው። የእሳት አጠቃቀማችን ከሰል ጭስ ደግሞ ቤት ውስጥ ማስገባት በተለይ ዶሮ ሲሰራ አብዛኞቹ ቤቶች ላይ ያዩት በከሰል ነውና እዚህ ላይ ጥንቃቄ ያስፈልጋል። ድፎ ዳቦ በሚጋገር ጊዜ እሳቱ ላይ ጥንቃቄ ብናደርግበት ከጥንቃቄ አንጻር ሁሌ የሚነገር ነገር ነው። ግን አሁንም ቢሆን እንደ ሀገር ከፍተኛ የእሳት አደጋ እያጋጠመ ነው። ኤሌክትሪኮችም የኤሌክትሪክ ኮንታክት ማድረግ፣ የቡታ ጋዝ ወይም የስቶቭ መፈንዳቶች፣ በከሰል ጭስ መታፈን እንዲህ በርካታ ችግሮች ይከሰታሉና ማስታወሱ ሁልጊዜም ማስታወሱ አይከፋም። በዓል ነው። ለበዓል ተፍ ስንል በዓልን በጥሩ ሁኔታ ለማክበር ስንል ያልታሰበ ቤታችን ውስጥ በዓልን ጥሩ ባልሆነ መልኩ የምናከብርበት መንገድ እንዳይኖር ከወዲሁ በስፋት ጥንቃቄ ያስፈልጋል። ብዙዎቻችን ግን ገበያ ስንወጣ አማርጠን ነው የምንገዛው ያበሻ ዶሮ ምናምን ብለንና አንድ የስነ ምግብ ባለሙያ ያሉት ነገር አለ። ምናልባትም ወደ በኋላ ላይ የምንመለስበት ይሆናል።